ታሪካችን የሚጀምረው ሜሪ እና ቶም ከተባሉ ሁለት ወላጅ አልባ ህፃናት ነው። እነዚህ ልጆች ከረጅም የባህር ላይ ጉዞ በኋላ ኒውዮርክ ከተማ ይደርሳሉ። እዚያ የደረሱት አጎታቸውን ለማግኘት በተስፋ ነበር። በመንገዳቸውም ሜሪ ለምታገኛት አንዲት ትንሽና ቆንጆ ውሻ ስፓርክ ብላ ስም ታወጣላታለች። ግን አጎታቸው የትም አልነበሩ። ስለዚህ በደብዳቤው ላይ ያለውን አድራሻ ይዞ ፍለጋ ለመውጣት ይወስናሉ። እንግዲህ ኒውዮርክ እንደደረሱ የሚያጋጥማቸው የመጀመሪያው ፈተና ምንድነው ብንል የገንዘብ እጥረት ነው። ይዘውት ለመጡት የአየርላንድ ገንዘብ ኒውዮርክ ውስጥ እንደማይሰራ ይገነዘባሉ። ታዲያ ምን አደረጉ? ቶም ቫዮሊኑን መጫወት ጀመረ። ሜሪ ደግሞ የሰዎችን ሻንጣ በመሸከም ገንዘብ ለማግኘት ሞከረች። ያገኙት ገንዘብ ግን ለባቡር ቲኬት የሚበቃ አልነበረም። ልክ ተስፋ ሊቆርጡ ሲሉ ሜሪ አንድ የወላጅ አልባ ልጆች ስብስብ ወደ ባቡር ሲገባየች። እዚህ ላይ በሚገርም ብልሃት ከቡድኑ ጋር ተቀላቅለው በድብቅ ወደ ባቡሩ ሾልከው ይገባሉ። ወደ ባቡሩ ከገቡ በኋላ ነገሮች ትንሽ ይረጋጋሉ። አዳዲስ ጓደኞችንም ያገኛሉ። ሜሪ በዚሁ ቡድን ውስጥ ኒክ የተባለ መንቀሳቀስ ማይችል ልጅ አገኘች። ልክ በዚሁ ቅጽበት ትንሿ ውሻ ስፓርክ ድምፅ ስታወጣ የልጆቹ አሳዳጊ የሆነችው ኤሌኖር ትመጣለች። ኤሌኖር በእውነት በጣም ደግ እና አሳቢ ሴት ነች። ቶም ባቡሩ ላይ ሲንቀሳቀስ ከአንድ ሚስጥራዊ ሰው ጋር ይጋጫል። ይህ ሰው መሬት ላይ የወደቀበትን ሽጉጥ በፍጥነት ሲያነሳ እናያለን። ከዛም ቶም መሐንዲሶቹ ወዳሉበት ክፍል ሲሄድ ስፓርክ ከባቡሩ ልትወድቅ ስትል በጀግንነት ያድናታል። መሐንዲሶቹ የቶምን ኮፍያ አይተው ሲጠይቁት በኩራት ይህ ኮፍያ የአየርላንድ መሐንዲስ ከነበረው አባቴ የተሰጠኝ ስጦታ ነው ብሎ ይመልስላቸዋል። ይህ አጋጣሚ ከመሐንዲሶቹ ጋር ጥሩ ቅርበት እንዲፈጠር ያደርጋል። በዚሁ ጉዞ ላይ ግን ኒክን ላሳድጉት የመጡት ባልና ሚስት ልጁ አካል ጉዳተኛ ስለሆነ ብቻ አንፈልገውም ብለው ጥለውት ይሄዳሉ። ይህ በእውነት በጣም ያሳዝን ጊዜ ነበር። በሌላ በኩል ደግሞ ያ ቀደም ያየነው ሚስጥራዊ ሰውና ግብረ አበሮቹ በሐሰተኛ ሻንጣ ውስጥ መሳሪያ ደብቀው ባቡሩን ለመዝረፍ ሲያቅዱ ባቡሩ ነዳጅ ለመሙላት ቆም ሲል ሜሪ የኒክን ሐዘን ለማስታገዝ እና ደስታን ለመፍጠር አስባ ከባቡሩ እንዲወርዱ ታደርጋለች። ኒክም አንድን ትልቅ የዱር ጎሽ በቅርበት የማየት እና የማሻሸት ድንቅ ዕድል አገኘ። ይህ ጊዜ ታቶቹን ማንቀሳቀስ እስከሚችል ድረስ በእውነት አስማታዊ ነበር። ነገር ግን ይህ አስደሳች ጊዜ ወዲያውኑ ወደ ትልቅ አደጋ ተቀየረ። ልጆቹ በጨዋታቸው ተመስጠው ሳለ ባቡሩ ተነስቶ ሄደባቸው። አሁን ብቻቸውን በሜዳ ላይ ተጥለዋል። አሁን ልጆቹ ብቻቸውን በሚያስፈራ ጫካ ውስጥ ቀርቷል። በመጀመሪያው ሰዓት ላይ ግን እድል ቀንቷቸው ከሀዲዱ የወጣ አንድ የተተወ የባቡር ጋሪ ያገኙ። ከ3 ሰዓታት በኋላ ደግሞ ብርዱን ለመከላከል እሳት አንድደው ማረፍ ጀመሩ። ነገር ግን በአራተኛው ሰዓት ላይ ማንም ያልጠበቀው አስፈሪ ነገር ተከሰተ። የተኩላዎች ጥቃት። ቶም፣ ሜሪ፣ ኒክ እና ትንሿ ውሻ ስፓርክ በጨለማው ጫካ ውስጥ ችቦ ብቻ ይዘው ከተራቡ ተኩላዎች ጋር የሞት ሽረት ትግል አደረጉ። እዚህ ጋር ነው እንግዲህ ነገሩ የሚገርመው። ተኩላዎቹ ሲያጠቁ ቶም ተጎዶ ሜሪ ከፍተኛ አደጋ ላይ በነበረችበት ወሳኝ ሰዓት ኒክ አስደናቂ ጀብዱ ሰራ። የኒክ ተሽከርካሪ ወንበር ወደ መቆጣጠሪያው ሊቨር ሲንሸራተት ኒክ ሆን ብሎ ከፍተኛ ድምጽ በማውጣት የተኩላውን ትኩረት ወደ ራሱ ሳበው። በዚህም የተኩላው ጥቃት ከሜሪ ላይ እንዲነሳ በማድረግ የጓደኛውን ሕይወት አተረፈ። የኒክ ፈጣን አስተሳሰብና ጀግንነት በእውነት ሁሉንም ታደገ። ያ አስፈሪ ሌሊት አልፎ ሲነጋ ልጆቹ ህንድ ጎሳ አባላት ተከበው አደሩ። መሪው የሎው ውልፍ እና የልጅ ልጁ ሬድሞን በጣም በደግነት ተቀበሏቸው። አብራቸው ባሳለፉት አስደሳች ጊዜ ልጆቹ ቀስት መተኮስ ተማሩ፣ ፈረስ መጋለብን በሚገባ ተለማመዱ፣ እንዲሁም ለጎሳው አባላት የኳስ ጨዋታን አስተማሩ። ይህ የባህል ልውውጥ እና ደግነት በታሪክ ውስጥ ትልቅ ትርጉም ያለውና ልጆቹም ብዙ ነገር የተማሩበት አጋጣሚ ነበር። ከጎሳው አባላት ጋር ተሰናብተው ጉዞአቸውን ሲቀጥሉ ግን ያላሰቡት አደጋ ገጠማቸው። በመንገድ ያገኟቸው ሰዎች ተራ መንገደኞች መስለዋቸው ነበር። ግን ለካ እነዚህ ቀድሞ ባቡሩን ሊዘርፉ ያቀዱት ወንጀለኞች ነበሩ።
ዘራፊዎቹ ልጆቹን አታለለው በመያዝ ማዕድን ወደሚወጣበት ቦታ በግድ ወሰዷቸው። እዛም ሲደርሱ ሌሎች መንገደኞችም ታስረው በባርነት እየሰሩ እንደሆነ አወቁ። ሁኔታው ከድጡ ወደ ማጡ ሆነባቸው። ማዕድን ማውጫው ውስጥ ያለው ሁኔታ በእውነት ልብ ይሰብራል። የዘራፊዎቹ መሪ ኒክን መንቀሳቀስ ስለማይችል ምንም አይጠቅምም ብሎ ሊያስወግደው ሲል ሜሪ በፍጥነት ጣልቃ ገብታ በስራ እንደሚረዳት በማስረዳት ህይወቱን አተረፈችው። በዚህ አስጨናቂ ሁኔታ መሃል ግን አንድ ትልቅ ተስፋ ሰጪ ክስተት ተፈጠረ። ስፓርክ ትንሿ ውሻ ከሜሪ እጅ ዘለላ በማምለጥ እርዳታ ፍለጋ ወደ አስፈሪው በረሃ ሮጠች። ማታ ላይ ግን ማንም ያልጠበቀው አስደናቂና ስሜታዊ ነገር ተፈጠረ። ቶም ድብርቱን ለማባረር ቫዮሊኑን መጫወት ሲጀምር አንዱ እስረኛ ሙዚቃውን ሰምቶ ይህ እኮ የወንድሜ ተወዳጅ ዘፈን ነው ይላል። ልጆቹ ፎቶግራፍ ሲያሳዩት ያ እስረኛ ሲፈልጉት የነበረው አጎታቸው ኒውማን ሆኖ ተገኘ። ላካ እርሱም በሌላ የባቡር ዘረፋ ተይዞ ነው እዚህ መጣው። ይህን ሲረዱ በታላቅ ደስታ ተቃቀፉ። የቤተሰብ መገናኘት ሁሌም ልዩ ነው። አጎታቸውን ካገኙ በኋላ ዝም ብሎ እጃቸውን አጣጥፈው አልተቀመጡም። ወዲያውኑ የማምለጫ ዕቅድ አወጡ። ከሸየን ጎሳ የተማሩትን ዕውቀት በመጠቀም መርዛማ የዱር ፍሬዎችን አደቀቁ። ከዚያም በዘራፊዎቹ የውሃ ባልዲ ውስጥ ጨመሩት። የዘራፊዎቹን በህመም ሲያዘናጋቸው አጎታቸውን ኒውማን በበኩሉ የእንጨት ምሰሶ በመስበር የአደጋ መደረመስ እንደተከሰተ አስመስሎ በመጮህ ከፍተኛ ግርግር ፈጠረ። ያወጡት ዕቅድ ልክ እንደታሰበው በትክክል ሰራ። ዘራፊዎቹ በመረበሻቸው የተፈጠረውን ክፍተት በመጠቀም እጅግ አጓጊ የሆነ የማምለጫ ሙከራ ተጀመረ። ቶም፣ ሜሪ፣ ኒክ፣ ኤሌኖር እና ኒውማን ድንጋይ በሚጫንበት የኬብል መኪና ላይ በፍጥነት ወጥተው አመለጡ። ቶም የኬብል መኪናውን ፍጥነት ጨምሮ ወንጀለኞቹ እንዳይደርሱባቸው አደረገ። ማምለጥ ቢችሉም በረሃ ውስጥ ተንከራተው ውሃ ጠምቷቸው ተስፋ ሊቆርጡ ሲሉ የተአምር ያህል የሆነ መፍትሄ መጣ። ጠዋት ላይ ጀግናዋ ስፓርክ ፖሊሶችን ይዛ መጣች። በእኩለ ቀን አካባቢ ደግሞ የሸየን ጎሳ አባላት ደረሱ። ሁሉም ከተጋባቡ በኋላ ከሰዓት ላይ ፖሊሶቹና የሸየን ተዋጊዎች ተባብረው በማዕድን መውጫው ላይ የተቀናጀ ጥቃት ሰነዘሩ። የሁለቱ ተለያዩ ቡድኖች ጥምረት እጅግ አስደናቂና ኃይለኛ ነበር። የዘራፊዎቹ ሜሪን አደጋ ላይ ሲጥላት ኒክ ጓደኛውን ለማዳን ራሱን አሳልፎ ሰጠ። ሙሉ ኃይሉን ተጠቅሞ ተሽከርካሪ ወንበሩን ቁልቁል በመልቀቅ ወንበዴውን በኃይል እንዲገጨው አደረገ። በዚህም መሪው ተሸንፎ በተዘረፉ የወርቅ ከረጢቶች ስር ተቀበረ። ኒክ ለሜሪ ያደረገው ይህ ነገር እውነተኛ የጀግንነት እና የፍቅር መገለጫ ነው። ከዚህ ከባድ ግጭት በኋላ ኒክ ኃይሉን ያጣ እና የተጎዳ መስሎ ነበር። ነገር ግን በድጋሚ ተአምር ተፈጠረ። የሸየኑ መሪ የሎ ወልፍ ለኒክ የጎሳውን የክብር ኮፍያ ሸለመው። እንዲህ ማለው፣ ልጁ ትንሽ ቢሆንም ልቡ ግን እንደ ጎሽ ትልቅ ነው። ኒክም የጎሹን ፊት ሲያሻሽ አዲስ ኃይል አግኝቶ ተመልሶ መነሳት ቻለ። የልጁ ዓላማ ጽናት እና ድፍረት በሁሉም ዘንድ እውቅናን አግኝቷል። ይህ አስገራሚ ጀብዶ እጅግ በሚያምር ሁኔታ ነው የሚጠናቀቀው። ሁሉም ነገር ተስተካክሎ አዲስ ቤተሰብ ተመሰረተ። ኤሌኖርና አጎት ኒውማን ተጋቡ። ኒክን እንደ አምስተኛ የቤተሰብ አባል አድርገው በይፋ አሳደጉት። ሜሪና ቶምም አብራቸው ሆኑ። እርግጥ ነው ያቺ ጀግና እና ታማኝ ውሻ ስፓርክም ከነርሱ ጋር ቀረች። ተስፋ ቆርጦ የነበሩት ወላጅ አልባ ልጆች አሁን በፍቅርና በአንድነት የተሞላ አዲስ ቤተሰብ አግኝተዋል።